ዩናይትድ ኪንግደም በኢትዮጵያ የሚጀመር ግጭት ለቀጠናው ጭምር አውዳሚ እንደሚሆን አስጠነቀቀች። በአዲስ አበባ የሚገኘው የብሪታንያ ኤምባሲ በድጋሚ የሚጀመር ግጭት ለትግራይ ክልል፣ ለኢትዮጵያና ለቀጠናው አውዳሚ ይሆናል ሲል አስጠንቅቋል። የአውሮፓ ህብረት በበኩሉ ትግራይ ክልል ውስጥ ያለው ሁሉም በከፍተኛ ስጋት የተከታተለው መሆኑን ገልጾም የፕሪቶሪያው ስምምነት አደጋ ላይ የሚጥሉ እርምጃዎች እንዳይወሰዱ አሳስቧል። በአዲስ አበባ የሚገኘው የብሪታንያ ኤምባሲ ትግራይ ክልል ውስጥ ያለው ሁኔታ በተመለከተ ማሳሰቢያ የሰጠው ዛሬ አርብ ሚያዝያ 3 ቀን 2018 በወጣው አዲስ መግለጫ ነው። ዩናይትድ ኪንግደም ትግራይ ክልል ውስጥ የሚታዩ ክስተቶች በቅርበት የተከታተለች መሆኑን የጠቀሰው መግለጫው ከፕሪቶሪያ ስምምነት መንፈስ ወደ ማዕቀፍ ውጭ የሆኑ እርምጃዎች አናበረታታም ብሏል። የአውሮፓ ህብረት በበኩሉ ትናንት ሐሙስ ሚያዝያ 2 ቀን 2018 ዓ.ም በወጣው አጭር መግለጫ በክልሉ ያለው ውጥረት በአስቸኳይ እንዲረግብ ጠይቋል። ህብረቱ ትግራይ ክልላዊ መንግስት ውስጥ እየታዩ ያሉት ሁኔታዎች በከፍተኛ ስጋት የተከታተለ መሆኑን ገልጾ አውሮፓ ህብረትና ዩናይትድ ኪንግደም መግለጫዎች ያወጡት ህዝባዊ ወያኔ ሓርነት ትግራይ ህወሓት ከ6 ዓመት በፊት ክልሉ በተናጠል በተካሄደ ምርጫ የተመረጠው ምክር ቤት ወደ ስራ እንዲመለስ መወሰኑን ግጭት ይፈጥራል የሚል ስጋት በድጋሚ እንዲያገረሽ ካደረገም በኋላ ነው። ህወሓት ፌዴራል መንግስት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን የስልጣን ቆይታ ለብቻ ባስተላለፈው ውሳኔ በማራዘም የፕሪቶሪያ ስምምነት አፍርሷል በማለት ይከሳል። የሌተናል ጄኔራል ታደሰ የቆይታ ጊዜ የተራዘመበት መንገድ ህጋዊ መሆኑን በወቅቱ የገለጸው የፌዴራል መንግስት እስካሁን ድረስ ስለ ህወሓት ውሳኔ በይፋ አስተያየት አልሰጠም። የብሪታንያ ኤምባሲ በዛሬው መግለጫው ውጥረት እንዲረግብና ዘላቂ ግጭት ማቆም ስምምነት ተግባራን በተመለከተ በአስቸኳይ ወደ ንግግር እንዲመለሱ ጥሪ እናቀርባለን ብሏል። ኤምባሲው የግጭትና አዲስ መጀመር ለትግራይ ኢትዮጵያና ሰፊው ቀጠናው አውዳሚ ይሆናል ሲል አስጠንቅቋል። ትናንት መግለጫ ያወጣው የአውሮፓ ህብረት በበኩሉም ውጥረት ተፈረመው የዘላቂ ተኩስ አቁም ስምምነት አደጋ የሚጥሉ ማናቸውም እርምጃዎች እንዲወገዱ ጥሪያችንን እናቀርባለን ብሏል። ሌላው አስከፊ ግጭት ማስወገዱና በሁሉም ወገኖች መካከል ያሉ ልዩነቶችን በፖለቲካዊ ንግግር መፍታት አስፈላጊ ነው ሲልም ወደ ውይይት እንዲመለሱም ጥሪ አቅርቧል። የአውሮፓ ህብረት የተፈጠረው ውጥረት እንዲረግብ የሚጠይቅ መግለጫ ያወጣው በትግራይ ጦርነት ምክንያት አቋርጦ የነበረው ለኢትዮጵያ የሚሰጥ የቀጥታ በጀት ድጋፍ በድጋሚ ማስጀመሩን ባስታወቀ በቀናት ልዩነት ነው። የህብረቱ ባለፈው ሳምንት ሰኞ ሚያዝያ 12 ቀን 2018 ዓ.ም ባወጣው መግለጫ 140 ሚሊዮን ዩሮ በመስጠት ከ5 ዓመት ለሚበልጥ ጊዜ ተቋርጦ የቆየውን ቀጥታ በጀት ድጋፉን በድጋሚ መጀመሩን አስታውቋል። የህብረቱ የዓለም አቀፍ አጋርነት ኮሚሽን የሆኑት ጆሴፍ ሲክላ የበጀት ድጋፉ በድጋሚ መጀመር በኢትዮጵያ የሪፎርም አጀንዳ ያለን መተማመንና ለዚህ አጋርነት ያለን የረጅም ጊዜ ቁርጠኝነት የሚያሳይ ነው ብለዋል። ይህ የአውሮፓ ህብረት እርምጃ ግን ከዓለም አቀፉ የሰብአዊ መብቶች ተቋም ሂዩማን ራይትስ ተቃውሞ ገጥሞታል። ሂዩማን ራይትስ የኢትዮጵያ መንግስት በትግራይ ለጦርነት ለተፈጸሙ ወንጀሎች ተጠያቂነት ለማስፈን ትርጉም ያለው እርምጃ አለመውሰዱን እንዲሁም በህወሓትና በፌዴራል መንግስት መካከል የግጭት ስጋት በድጋሚ ማንዣበቡን ጠቅሷል። እኒህንና ሌሎች የመብት ጥሰቶችን የጠቀሰው ተቋሙ የበጀት ድጋፉን በድጋሚ መጀመሩ ህብረቱ ከዚህ ቀደም ያቀረባቸውን የፍትህና የሰብአዊ መብቶች መከበር ጥያቄ የሚክድ ነው ሲልም ተናግሯል። የኢራን ጦር ወደ ሆርሙዝ ሊገባ የነበረውን የአሜሪካ የባህር ኃይል አውዳሚ የጦር መርከብ በሁለት ሚሳኤሎች በመምታት ወደ መሽመጡ እንዳይገባ መከልከሉን ገለጸ። የኢራን መንግስት መገናኛ ብዙሃን የአገሪቱን ጦር የህዝብ ግንኙነት ጠቅሰው ባወጡት ዘገባ ከእስላማዊ ሪፐብሊክ ባህር ኃይል በተሰጠው ጠንካራና ፈጣን ትዕዛዝ የአሜሪካና የጽዮናውያን ጠላት አውዳሚ መርከቦች ወደ ሆርሙዝ ወሽመጥ እንዳይገቡ ተከልክለዋል ብለዋል። ከፊል ይፋዊ የዜና ወኪል የሆነው ፋርስ የኢራን የባህር ኃይል ጦር ሰፈር መገናኛ በሆነው ጃስክ ወደብ አቅራቢያ አንድ የጦር መርከብ በሁለት ሚሳኤሎች መመታቱን ዘግቧል። የጦር መርከቡ በወሽመጡ ደቡባዊ መግቢያ በኩል ሲቀዝፍ የነበረውን ላይ ትራፊክና የመርከብ ጉዞ ደህንነት በመጣስ እንደሆነ ዘገባው ጠቅሷል። እንደ ፋርስ ዘገባ ከሆነ የአሜሪካዊ ጦር መርከብ ለማፈግፈግና ከአካባቢው ለመሸሽ ተገዷል። አክሲዮስ የተሰኘው የዜና ምንጭ ጋዜጠኛ ያነጋገራቸው አንድ የአሜሪካ ባለስልጣን ግን የጦር መርከቡ በኢራን ሚሳኤሎች ተመቷል መባሉን አስተባብለዋል። የኢራን ጦር ይህንን ያለው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር በወሳኙ የባህር ወሽመጥ ላይ ማለፊያ አጥተው የቆዩ መርከቦች ጉዟቸውን እንዲቀጥሉ እገዳ እንደሚያደርግ ከተናገሩ ከሰዓታት በኋላ ነው። ፕሮጀክት ፍሪደም በተባለው በዚህ ዘመቻ ላይ 15000 ወታደሮች ሚሳኤል ተሸካሚ ከ100 በላይ ተዋጊ አውሮፕላኖች እንደሚሳተፉም ተገልጿል። ይህንን ተከትሎም ኢራን ለአሜሪካ ዛቻዎች ምላሽ ለመስጠት ዝግጁ መሆኗን ተናግራለች።